የአማራ ፋኖ ብሔራዊ ንቅናቄ አፄ ምኒልክ ዕዝ በወሎ ቤት አማራ አካባቢ ወታደራዊና ድርጅታዊ ተጋድሎን በማጠናከር የሶስተኛ ዙር የፖለቲካ መኮንን ሰልጣኞችን አስመርቋል። ይህ ተጋድሎ ሁለንተናዊ ገጽታውን የሚዳስስ ዘገባንም ይዘናል። ለከበባ የገባውን ጦርነት አስቀርተናል ሲል የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ ሜጀር ጀነራል ውባንታ አባተ አንደኛ ኮር ገልጿል። በውጊያዎቹ የተገኙ ውጤቶችን ይፋ አድርጓል። የውጊያውን ዝርዝር መረጃ የማስደምጣችሁ ይሆናል። መዋጮ ከፍለን ያቆምነውን መንግስት አፈናቀለን ሲሉ በሐዋሳ ከተማ ፊላዴልፊያ ቀበሌ ነዋሪዎች ቅሬታቸውን ገልጸዋል። ከኮሪደር ልማት ጋር በተያያዘ የተነሳውን የመፈናቀል ጉዳይና የነዋሪዎቹን አቤቱታ በዝርዝር የማስደምጣችሁ ይሆናል። ሰላም ጤና ይስጥልኝ ክቡራን አድማጮች፣ አብራችሁን ስትቆዩ እነዚህና ሌሎች መረጃዎችን ታደምጣላችሁ። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ እንዲሁም ቪዲዮንም ላይክ በማድረግ ይጀምሩ። በቀጥታ ወደ ዝርዝር መረጃ። የአማራ ፋኖ ብሔራዊ ንቅናቄ አፄ ምኒልክ ዕዝ በብልጽግናው ሰራዊት ላይ ወታደራዊ የበላይነትን የወሰደበትን የሰራዊት ማስኮብለል ስራ ሲሰራ ዕዙ ያደራጀው ጸሐፊ ትእዛዙ አክሊሉ ሀብተወልድ የፖለቲካ ማዕከል ሶስተኛ ዙር ሰልጣኞችን አስመርቋል። የአፄ ምኒልክ ዕዝ ህዝብ ግንኙነት መምሪያ የሁለቱን ሰራዊት ማስኮብለል ስራ አስመልክቶ ለሚዲያችን በላከው መረጃም የጠላት ሰራዊት መነሻቸውን ከመቄት ከላስታና ጋዝጊውላ ወረዳ አድርጎ የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ አፄ ምኒልክ ዕዝ አሳምነው ኮር ውስጥ የሚገኙ ክፍለ ጦሮችን ተቀላቅለዋልን ብለዋል። የህዝብ ግንኙነት መምሪያው አክሎም ሰኔ 16ና 17 ቀን 2018 ዓ.ም የተቀላቀሉት መሰረተ ወታደር በላይነህ አለበል ላልኪው ከሚንቀሳቀሰው 38ኛ ክፍለ ጦር 6ኛ ሬጅመንት አንድ እግረኛ 2 ዲሽቃን ምድርተኛ በድምር 3 መከላከያ ሰራዊት አባላት ላልኪው ከሚንቀሳቀሰው 38ኛ ክፍለ ጦር 6ኛ ሬጅመንት 14ኛ ክፍለ ጦር እንዲሁም መሰረታዊ ወታደር ሙሉ ገብሬ 10 አለቃ ጌታውን እንዳለው 10 አለቃ ክንዱ ፈንታውንና 10 አለቃ ገብርዬ አክሊሉ ከመቄት በመነሳት 81ኛ ክፍለ ጦርን በጥቅሉ 8 የመከላከያ ሰራዊት አባላት ፋኖን ተቀላቅለዋል። ዛሬ ፋኖን የተቀላቀሉት የመከላከያ አባላቱ 8 ጥቁር ክላሽ፣ 6 የክላሽ ካዝና ከነተተኳሹ፣ 4 የደረትና የወገብ ትጥቅ፣ 6 የእጅ ቦምብ ይዘው መቀላቀላቸውን የዕዙ ህዝብ ግንኙነት መምሪያ አስታውቋል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ አፄ ምኒልክ ዕዝ ያደራጀው የጸሐፊው ትእዛዝ አክሊሉ ሀብተወልድ የፖለቲካ መኮንኖች ማሰልጠኛ ማዕከል ለሶስተኛ ዙር ያሰለጠናቸውን ታጋዮች አስመርቋል። በአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ አፄ ምኒልክ ዕዝ ስር የሚገኘው የጸሐፊው ትእዛዝ አክሊሉ ሀብተወልድ የፖለቲካ መኮንኖች ማሰልጠኛ ማዕከል የፖለቲካ መኮንኖችን አሰልጥኖ ያስመረቀው ከዕዙ 105ኛ ኮር ከተውጣጡ የፋኖ አባላት መሆኑን የገለጸው የዕዙ ህዝብ ግንኙነት መምሪያ ስልጠናውን ለወራት እየተከታተሉ መሆናቸውን ተናግሯል። የህዝብ ግንኙነት መምሪያው አክሎም ቁጥራቸው 27 የሆኑ እነዚህ የፖለቲካ መኮንኖች ከሚያዝያ 27 ቀን 2018 ዓ.ም እስከ ሰኔ 16 ቀን 2018 ዓ.ም ድረስ ከፍተኛ ስልጠናቸውን ሲከታተሉ የቆዩ ሲሆን ተመራቂዎች በማዕከሉ ቆይታቸው ከወሰዱት ሰፊ የንድፈ ሀሳብ ትምህርት ባሻገርም በምዕራብ ወሎ ቀጠና በተለያዩ አካባቢዎች የተዘዋወሩ በርካታ ተግባራዊ የህዝብ ግንኙነትና የንቅናቄ ስራዎችን ሲያከናውኑ የቆዩ ናቸውም ብሏል። በአሁኑ ወቅት እየተካሄደ ያለው የአማራ ህዝብ የህልውና ተጋድሎ በትጥቅ የተደገፈ የፖለቲካ ትግል መሆኑን ከግምት ውስጥ በማስገባት መሬት ላይ ከሚደረግ ወታደራዊ እንቅስቃሴ ጎን ለጎንም በጠላት ላይ የሀሳብና ፕሮፓጋንዳ በላይነትን መውሰድ እጅግ አስፈላጊ መሆኑን የገለጸው የህዝብ ግንኙነት መምሪያው ይህንን ክፍተት ለመሙላት ታስቦ የሰለጠኑት የዛሬዎች ተመራቂ መኮንኖች የታላቁን ጀነራል አሳምነው ጽጌን ታሪካዊ ቃልና አደራ አንግበው ህዝብን የማስተማር የማደራጀት እንዲሁም የማታገል ከፍተኛ ኃላፊነት ተጥሎባቸዋል በማለትም ተናግረዋል። ተመራቂዎቹ በማሰልጠኛ ማዕከሉ በነበራቸው ቆይታ በተለያዩ ርዕሰ ጉዳዮች ዙሪያ የላቀ ግንዛቤ እንዲጨብጡ የተደረገላቸው ሲሆን ፖለቲካ፣ መንግስትና የመንግስት መሰረታዊ ግዴታዎች፣ ህገ መንግስት፣ ሀገረ መንግስትና ርዕዮተ ዓለም፣ የአማራ ብሔርተኝነት፣ የጦርነት ፕሮፓጋንዳና የፋኖን ፍልስፍና በትግሉ ሂደት የተስተዋሉ ተጨባጭ ችግሮችና መፍትሄዎቻቸው የሚሉትን ያካተተ ጥልቅ ስልጠና መውሰዳቸውንም ጨምረው ገልጸዋል። ይህ በእንዲህ እንዳለ ለከበባ የገባውን ጦርነትን አስቀርተነዋል። ፋኖ የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ ሜጀር ጀነራል ውባንታ አባተ አንደኛ ኮር ለከበባ የገባውን የብልጽግናውን ሰራዊት መልሶ በመክበብ ወታደራዊ ኪሳራ እንዳደረሰበት አስታወቀ። የሜጀር ጀነራል ውባንታ አባተ አንደኛ ኮር ህዝብ ግንኙነት ክፍል ጉና ክፍለ ጦር በዛሬው ዕለት ያደረገውን ተጋድሎ አስመልክቶ ለሚዲያችን በላከው መረጃ ውጊያው የተካሄደው በ8 ግንባሮች መሆኑንም ተናግሯል። በአማራ ፋኖ የትግል ታሪክ የመጀመሪያው ክፍለ ጦር የሆነው ጉና ክፍለ ጦር በስሩ የሚገኘው አንዳቤት ብርጌድ ያካሄደውን ውጊያ አስመልክቶ የኮሩ ህዝብ ግንኙነት ክፍል ሲገልጽም በአንዳቤት ወረዳ መካነ ስላሴ፣ ውቤ ከተማ፣ ጉልት አፋፍ፣ ጎመለል፣ ወሳንጃ፣ ወይባኝ
ቤተ ማርያም ተራራ ማማ ግርጌ ነው። በእነዚህ አካባቢዎች የጸረ አማራው ብልጽግና ሰራዊት ውጊያ ለማድረግ ቢሞክርም በጀግናው ፋኖ ከበባ ውስጥ ገብቶ አከርካሪውን በመስበር ታላቅ ድል ተቆናጽፈናል ሲልም አስታውቋል። የብልጽግናው ሰራዊት በሜካናይዝድ እና በእግረኛ ታጅቦ ለከበባ ገብቶ እንደነበርም የገለጸው የሜጀር ጀነራል ባንታ ባታ አንደኛ ኮር ህዝብ ግንኙነት ክፍል ጠላት የጨበጣ ውጊያ ቢከፍትም በአናብስቶች በደረሰበት ብርቱ ምት ከፍተኛ ሰብአዊ ቁሳዊና ስነ ልቦናዊ ኪሳራ አስተናገደ። ጠላት ኃይል የንጹሃንን ሀብት ንብረት ዘርፏል፣ የማህበራዊ ተቋማትንም አውድሟልም ብለዋል። የብልጽግናው ሰራዊት ያደረሰውን ጉዳት አስመልክቶ የአካባቢው ነዋሪዎች ሲገልጹም ዳሳሽ አበበ ዳኝ የተባሉ ግለሰብ 55,000 ተወስዶባቸዋል። አቶ ክንዱ መንጌ ደግሞ ራሳቸውን የሚጠብቁበትን የግል መሳሪያቸውን ዘርፈው ወስደውባቸዋልም ብለዋል። የመካነ ስላሴ ቀበሌ የእንስሳት ሕክምና መስጫ ሙሉ ቁሳቁስ መውደሙን የሚናገሩት የዓይን እማኞች የመካነ ስላሴ ቀበሌ የማህበራት ሰነድን ሙሉ በሙሉ ወድሟል። ከዚህ በተጨማሪም የመካነ ስላሴ አንደኛ ደረጃ ሙሉ ሳይክል ትምህርት ቤት፣ የርዕሰ መምህሩ ቢሮ፣ የትምህርት ቤቱ የመምህራን ማረፊያ ከፍተኛ ጉዳት ደርሶባቸዋል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ እዝ 204ኛ አስቻለው ደሴ ኮር እቴጌ ጣይቱ የብልጽግናውን ሰራዊት ማስኮብለሉን አስታውቋል። አርበኛ ተሾመ አበባ የሚመራው የሁለተኛ ደሴ ኮር ብልጽግና ሰራዊት አባላት የሰራዊቱን ባህሪ በመረዳት ሙሉ ትጥቃቸውን እንደያዙ ፋኖን ተቀላቅለዋል። ፋኖን የተቀላቀሉት የብልጽግናው ሰራዊት መስመራዊ መኮንኖች ናቸው። የሻምበል መሪው ጌታቸው አደራጀውና ቡድን መሪውን ያየው አብጀንና መቶ አለቃ አባቡ አድነውን ጨምሮ እንዲሁም መቶ መሪው ጌታቸው አብጀና ቴም መሪውን ማስተዋል እሸት የሚባሉ መሆናቸውን የኮሩ ህዝብ ግንኙነት ክፍል ተናግሯል። መዋጮ ከፍለን ያቆምነው መንግስት አፈናቀለን። የሐዋሳ ነዋሪዎች በሐዋሳ ከተማ አዲስ ክፍለ ከተማ ፊላዴልፊያ ቀበሌ ውስጥ በተለምዶ የወንዝ ዳር የታጋይ መንደር ተብሎ በሚጠራው አካባቢ የሚኖሩ ዜጎች ከቅርብ ጊዜ ወዲህ እየተካሄደ ካለው የሐይቅ ዳር ኮሪደር ልማት ጋር በተያያዘ ከፍተኛ የህልውና አደጋ እንደተጋረጠባቸው አስታወቁ። መዋጮ በመክፈል ያቆሙት መንግስታቸውም እንዳፈናቀላቸው ተናግረዋል። የነዋሪዎቹን ቅሬታ አሰምቶ መረጃውን ያጋራው መሰረት ሚዲያ እንደገለጸው እነዚህ ነዋሪዎች በአካባቢው ከግማሽ ምዕተ ዓመት በላይ ማለትም ከ52 ዓመታት ለሚበልጥ ጊዜ ማህበራዊ ህይወታቸውን የመሰረቱት ትውልድ ያፈሩና አካባቢውን በራሳቸው አቅም ያለሙ ዜጎች ናቸው። ይሁን እንጂ አሁን ላይ መንግስት ልማትን በማስታከክ ያለምንም የካሳ ክፍያና የምትክ መሬት ዝግጅት መኖሪያ ቀያቸውን ጥለው እንዲወጡ እያስገደዳቸው መሆኑን የያዙትን ስሜት እየገለጹ ነው። ነዋሪዎቹ እስከ 2000 ዓመተ ምህረት ድረስ የሚጠበቅባቸውን የቦታና የእርሻ ግብር በህጋዊ መንገድ ሲከፍሉ የቆዩ ቢሆንም ከዛ ጊዜ በኋላ ግን መንግስት ያለምንም ግልጽ ምክንያት ግብር እንዳይከፍሉ ማገዱን ገልጸው ይህ ብቻ ሳይሆን ማህበረሰቡ ከራሱ ግሮሮ እየነጠቀ ባዋጣው ገንዘብ የመብራት መስመር፣ የውሃ አቅርቦትና አልፎ ተርፎም የብልጽግና ፓርቲ ጽህፈት ቤት ግንባታን ሙሉ በሙሉ በራሱ ወጪ አከናውነናል ብለው ለሚዲያው ተናግረዋል። ነዋሪዎቹ አክለውም ከተማዋ ስትሰፋና ለሌሎች አካባቢዎች የካርታ ፕላን ሲዘጋጅም ለነርሱም መሰል ህጋዊ ማረጋገጫ እንዲሰጣቸው በተደጋጋሚ ቢጠይቁም አስተዳድሩ የሚሰጠን ምላሽ አርፋችሁ ተቀመጡ የሚል የንቀትና የማግለል ምላሽ ነው። ችግሩ ይበልጥ የተባባሰው በቅርቡ በአዲስ ከተማ ክፍለ ከተማ በተካሄደ ስብሰባ ላይ ነው። የልማቱ አካል የሆነውን የኮሪደር ስራ ምክንያት በማድረግ የአካባቢው አመራሮች ነዋሪዎቹ በአጭር ቀናት ውስጥ በተለይም በሳምንቱ መጨረሻ አካባቢውን ለቀው እንዲወጡ የቃል ትዕዛዝ አስተላልፈዋል ሲሉም ይናገራሉ። ከዚህ ባለፈ የአዲስ ከተማ ክፍለ ከተማ አመራሮች በመካከላችሁ አቅም ያላቸው ነዋሪዎች አሉና ገንዘብ በማዋጣት አቅም ለሌላቸው የ2 ወር የቤት ኪራይ ክፈሉ የሚል ኃላፊነት የጎደለውና ህዝብን ያላገናዘበ አስተያየት መስጠታቸው ነዋሪዎቹን በእጅጉ እንዳስቆጣቸው የገለጸው መሰረት ሚዲያ የከተማ አስተዳደር መውሰድ የነበረበትን ኃላፊነት በህዝቡ ጫንቃ ላይ ለመጫን መሞከሩ እጅግ አሳዛኝ ክስተት ሆኗል። ክቡራን አድማጮች ለሰዓቱ ያጠናቀርኩላችሁ መረጃ ይህን ይመስል ነበር። ከጥቂት ሰዓታት በኋላ በሌሎች መደመጥ ካለባቸው መረጃዎች ጋር መለሳለሁ። መልካም ቆይታ።